ተነስ ወይማ ና አቤትማ ያው እንግዲህ እንደምናውቀው 40 ዓመት ሞልቷል አዎ እስካሁን እኔ እናንተ አንድ ላይ ነው የምንኖረው አዎ እስካሁን አላገባህም እሱማ እግዚአብሔር ሲፈቅድ እኮ ነውማ ተው አባትህ ካንተ በላይ ብዙ ቺክ እንደሚበላ ታውቃለህ እውነት ለማንኛውም ተዋወቃት ወደፊት ሚስትህ ናት እማዬ ምንድነው ዝም በል አንተ ስንፈተ ሴት አለብህና እኔ ልጅ አለኝ እማዬ በል ስሚ አውሩ ተጫወቱ እሺ ይኸውልሽ እህቴ እኔ ምንድነው አፈቅርሃለሁ ይኸውልሽ እህቴ እሷ የአእምሮ በሽተኛ ናት ይኸውልሽ እኔ በጣም ብዙ በሽቶች አሉብኝ በጣም በቃ ህይወቴ ኪኖ ዘፈን የመጣው ሚካኤል ዘፈኑ ጠፋ ዝግጁ ነኝ ምን ሚኒሊክ ተነስቶ ባያነሳ ጋሼ ይሄን ጊዜ አበሻ አይበላም አንባሻ እያለ ነው ያስተማረ በሁለተኛው ዓለም ጦርነት ጊዜ ራሱ ለሂትለር ፊሊተር ጠላ እየገዛ አፄ ኃይለ ሥላሴ ይልክለት ነበር በፈረስ ብሎ ነው ያስተማረ ቲቸር በእውነቱ አዋርደህናል እሺ እንዴ እሱ ብቻ አይደለም አፄ ቴዎድሮስን ጥይት ሳይሆን አረቄ ነው የጠጣው መንግስቱ ኃይለማርያምን ራሱ ከስልጣን በመሰላል ነው የወረደው ከሀገር የወጣው ራሱ ከስልጣን በወረደበት መሰላል ነው እያለ ነው ሲያስተምረን የነበረው ቲቸር አዋረድከን እሱ ብቻ አይደለም የሆነ ቀን ፊዚክስ አስተማሪ ቀርቶ በሱ ፔሪድ ገባ ሂስትሪ አስተማሪ ነው የሶጂ ከዛ ገባና ኒውትሮን ፕሮቶን ኤሌክትሮን እያለ ስለ ኤሌክትሪክ ሲያስተምረን አንዱ ተማሪ እጁን አወጣና ስለ ቤቱ ችግር ጠየቀው ምጣዳችን ቶሎ አትሰማም ብሎ ሲጠይቀው እሱ ምንድነው ያለው አንተ ሞክረው አባቲ ሞክረው ምናም ሞክረው አለ ከዛ ሁላችሁንም ካልሰማህ ምጣዱ ዱነግ ነው ማለት ነው ምጣዱ ስለዚህ ምጣዱ እንዲሰማ ግዴታ ታስሮ መፈታት አለበት ወይ ደግሞ ድሪል ዘፈን መከፈት አለበት እያል ከአንድ አስተማሪ ይጠበቃል በእውነት እኔ ስለሚያወራው ነገር ምንም አላውቅም ሲጀመር አንተ ፊዚክስ አስተማሪ ነህ ሂስትሪ ምን አግብቶ ታስተምራለህ እሱ ደግሞ ገላምጦናል ቲቸር ገላምጦናል የተጎዳ ሰው የለም አደጋ የደረሰበት ሰው የለም ለጊዜው የለም የተዋጨረም የደማም ምናምን የለም ቲቸር እሱ ግን መባረር አለበት እናባረዋለን ማን ነው ቆንጂት ማርሸት አንተስ እኔ ደግሞ ዋሲውን ገላግሌ ደስ የሚል ስም ነው ያለ አመሰግናለሁ ለቆንጆ 4 ዙር ይልሻል 75 ብር አለብሽ እንዴ 3 ከግማ 4 ዙር ይልሽው 75 ብር በዙር ስንት ነው 75 ብር ነው 75 ብር ሰስጠላ እሺ እና 75 ብር አለብሽ እከካም በዚህ አመት አሜሪካ ካልገባው እኔ ላይ አይደለም አንተ ያማሃል እንዴ ጦርነት ላይ ናቸው እንዴ አንተ ሁሌ ልብህን ቦቆቦቃል ምን ማለት ነው ምን እንደምፈራው እንዴት ይኸውልህ ከምትዋጋ ከኢራን ጋር እንደምትዋጋው ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀለላለን ሚሳኤል ተተኮሰ ማለታ ሲተኮስ አሜሪካ ከማረፉ በፊት የሆነ ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንለቀዋለን እሺ አሜሪካ ገባ ማለት አይደለም ከዚህ በላይ ደስታ አለ ያማል ወይ ቆይ ልቀቀኝ የኔ አባት ከዚህ በላይ ደስታ አለ እሺ ይሄን ሳላስብ ቀርቼ ይመስላል እኔ እኮ ድሉ ነበርኝ እሺ ግን ኢራን ሚሳኤል ጨረሰችው ኦኬ አሁን ምን ለቀው ምን ታውቃለህ ምንም አላውቅም ሰማኝ አይደለ ምን ትልቀቀው ምን እኛ በራሳችን መወጨፍ እንችላለን ብቻ አላማው ይኖር ለዛ ነገር እንጣር ነው እኮ ዋላ ቤት ተረዳኝ እሺ አሁን አንተ አጸባይና ሳምር እኔ መንገዱን ያውቃለሁ እሺ በለ እሺ ሄድ በልጅቶ ወተን የማልኩኝ ስክር የፖሊዋ ልንሽ ወይስ የፒያሳ አይኔ አንቺን አይቶ መንገዱን ረሳ ቁመት ከውበት ጋር ተለግሷት እሷ ስንቱን አሳሳተ ያለባበሷ መልኳ ቆንጅዬ ነው ፍልቅልቅ ማራኪ ምንድነው ለከፋው ሲሚኝ እንጂ ለርኪ እጣሽ ከኔ ጋር ነው ሌላ አትነካኪ ከግር እስከ ራሴ ብዬልሽ ፍሪኪ እኔ ምን ይሄን ነገር ማን ነው ባዶ እንዲያደርገው እኔ እንጃ ምንም አልለካህም አዎ እኔ አልለካውም እንዴ ሰውዬ ትላንት እኮ ነው የገዛሁት ያው እኮ አንቺ ብትሆኚስ ማኔ ሰውዬ ቫዝሊን እኮ ፊቴን ብቻ እኮ ነው የምቀባው እና እኔስ ሌላ ነገር ምን እቀባለሁ ምን አቅልላለሁ ወይስ ጎረቤት ምናምን መጥቶ ተጠቀመ ጠይቄ ለምጣ አይ ችግር የለውም ተመለስ እሺ ስማኝ ይኸው አልነካህም ብቻ ንገረኝ እኔ ነኝ ያረኩት ብቻ በለኝ አልነካህም ሙት እኔ ነኝ ከዚህ ውስጥ እዚህ ጋር ነበር መሳቢያ ውስጥ ከዛ ወጥቼ ጸጉሬን ቅብጥ የሆነ ላይፍ ሃክ ልንገራችሁ ይሄን ሴቭ አድርጉትና ለበኋላ ላይ ታመሰግኑኛላችሁ ጊዜያችሁን አቅማችሁን ሁሉም ነገር በቃ
ሀሳባችሁ ለመቆጠብ ለመሰብሰብ ከፈለጋችሁ እሺ በቃ ይሁን ልክ ነው የሚለውን ቃል ተጠቀሙ። ልክ ነው። አዎ ልክ ነው። አዎ ኧረ ልክ ነው። አንተ ማን ጊዜን፣ አቅምን፣ ጉልበትን ቆጠብክ ማለት አንዴ በቃ ይሄንን ተጠቅም ታመሰግነኛለህ በኋላ። የታባቱ ለሞር ሳይኮሎጂካላዊ እንትን ምናምን ከፈለጋችሁ ነው ያለው። አመሰግናለሁ። ስላሳደርከኝ አመሰግናለሁ። እባክህ ችግር የለውም ዝም ብለህ ተኛ። ያው ቤት እኮ እንግዳ በዝቶ ቦታ ለቅቄላቸው ነው። ሰማይ ማን መጀመሪያ ግን የቱ ይመጣ ይመስላል? ዶሮ ወይስ እንቁላል? አላውቅም እባክህ ዝም ብለህ ተኛ። እሺ የፈረንጅ ዶሮ ለምሮ የፈረንጅ ዶሮ የተባሉ እንግሊዝኛ ስለሚችሉ ነው። ይኸውልህ ነገ በጠዋት ተነስቼ ክላስ መግባት አለ። አሁን ደግሞ ከሌሊቱ 6 ሰዓት ነው። ነገ ጠዋት እንደፈለግከው ትቀባጠራለህ፣ እኔም እሰማለሁ። አሁን ግን ልተኛበት በእናትህ። እሺ እሺ። ስልክ እኮ እየጮኸ ነው። አንሳው ወይስ በላ ሄሎ። አቤት ማለበል መተዋወቅ ይቻላል? ያማል እንደ አይቻልም። በቃ ይቅርታ ይቅርታ። ምን ነው የሚለው? ሄሎ። አሁንስ መተዋወቅ ይቻላል? አንተ አይቻልም ተባልክ አይደል እንዴ? እባክሽን አንድ ድል ስጪኝ፣ አንድ ድል ስጪኝ እባክሽ። ምንድን ነው አንቺ ሰው አፍቅረሽ አታውቂም? አንድ ድል ብቻ ብትሰጪኝ ምን ችግር አለው? ኧረ በእናትህ ተሳስተሃል። እኔ ወንድ ነኝ። ብትሆንስ ምን ችግር አለው? እኔ በርገርም ይመቸኛል፣ ፒዛም። ምን እንዳለኝ ሰማሁ? በላውን በርገርን ሳይበላልህ ስልክን አትተኛ ቶሎ ብል እና አሁን እንደዚህ ተብዬ እንዴት እንቅልፍ ይወስደኛል? አንተ ምንድነው ባሏ እንደፈታች ቂጣን ገልብጣ የምተኛው? ምን እንዳለኝ አልሰማህም? እጭ እንግዲህ አጨብጭቀላ እንተኛበት አልኩህ እኮ። ነገ ጠዋት ክላስ አለብኝ አልኩህ እኮ። ብሮ የምትለኝ በቃ ተኛ። የምተኛ ከሆነ ነው ለዛው ጣልኝ። ምሮ ቢለኝ በእናታችሁ ባይዘው ሳልነግርህ ሚስቴ ቺት እያደረገችበት። ምን እንዴ ወፏን አያችኋት? ጭራሽ በእንቅልፍ ልቡ ማውራት ጀመረ። ምኑን ነው የጣለብኝ በእናታችሁ? ኖ ኖ እንዳመቺኝ እንዳመቺኝ ኖ እንዳመቺኝ አተ ተነስ አተ ነው እያወራ ነው። ተነስ 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 እያወራ ነው። ሰው መተኛት አይችልም እንዴ? ለምን ቀሰቀስከኝ? በእንቅልፍ ልብ እያወራ እኮ ነው። ያማል ልተኛበት ሆኝ እንዴ? ያማል እንዴ?